መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል መዝሙረ ዳዊት ምዕራፍ 34 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው። ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ይላል ከሥራ የተለየ እምነት የሞተ ነው ይላል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ አንተን የሚቀበል እኔን ይቀበላል እኔን የሚቀበል ደግሞ የላከኝን ይቀበላል ይላል። ነብይም በነብይ ስም የሚቀበል ደግሞ የነብዩ ዋጋ ይወስዳል። ጻድቅንም ደግሞ በጻድቅ ስም የሚቀበል የጻድቅን ዋጋ ይወስድ ይልና እዚህ ጋር ምን ይላል መሰለ መጨረሻው ላይ በእነዚህ ከታናናሾቹ ቀዝቃዛ ውሃን እንኳን የሚያጠጣ ዋጋ አይጠፋበትም ይላል። በጣም ይሄንን መናገር አይደለም መስማትም አይፈልጉ። ያዕቆብ መልእክት ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል፣ ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ባዶውን ማድጋ በዘይት ይመላል። አንድ ምዕራፍ ብቻ ያለው ክፍል አለ የይሁዳ መልእክት። እሺ ቁጥር 3 ላይ ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ የመከርኳችሁ ጽፈላችሁ ዘንድ ግድ ሆነብኝ ይላል። ያዕቆብ መልእክት ላይ ምዕራፍ 2 ቁጥር 14 ላይ ነው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ያድነዋልን? የሉቃስ ወንጌል ምዕራፍ 1 ከቁጥር 48 ላይ ይገኛል። እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ።